እንደምን አላችሁ። የሚገርም ዜና ነው ይዤላችሁ የመጣሁት ስለነ ኢራን ነው። አሁንም የማቀርብላችሁ ትላንትና የትራምፕ የ48 ሰዓት የጊዜ ገደብን በሚመለከት በደንብ ነው የተነጋገርነው። ጦርነትም አይደለም ይሄ ነገር፣ የመደበኛ ጦርነት አካልም አይደለም ብያችሁ ነበረ። ዛሬ ፎረን ፖሊሲ የሚባለው መጋዚን ይዞ በወጣው በጣም ሰፊ ትንታኔ እውነት ለመናገር ይህንን ያለው በቃ ትራምፕ በመደበኛ ጦርነት የኮንቬንሽናል ዋር በሚባለው በቃ ፌል አድርጓል። አሁን አንዴ የኢራንን ፓወር ፕላንት አጋያለሁ የሚለው በቃ ማክሲመም የሆነ እንትን ይሄ ፉከራ ምናምን የሚናገረው በሙሉ ሽንፈቱን ለመደበቅ ወይንም ለመካድም ጭምር ነው የሚል ነገር ነው እና ፎረን ፖሊሲ የሚታወቅ ነው። በቃ የአሜሪካንን የውጭ ጉዳይ ፖሊሲ ላይ በደንብ አድርጎ ለዓለም ትንታኔ የሚያቀርብ መጽሔት ነው እና ገብታችሁ ልታዩት ትችላላችሁ። እና ምን ሆነ ብላችሁ ስጠይቁ አሁን ትራምፕ ይሄ የ48 ሰዓት ጊዜ ገደቡን ምን አደረገው ብትሉ ለ5 ቀን አራዝሜዋለሁ። በቃ እስከዛ ድረስ ምን ያደርጋሉ ኢራን፣ እስራኤልና አሜሪካ በቃ ኮንቬንሽናል ዋር እንዋጋለን። ነገር ግን የሲቪል እንትኖች ተቋማትን ኢንፍራስትራክቸሮችን አንነካም፣ ኤሌክትሪክ፣ ሆስፒታል ምናምን የሚባሉ ነገሮችን አንነካም። መደበኛው ጦርነት በቃ ልክ እንደ ወታደር ገጥመን እንዋጋለን። የአየር ጥቃቱን እንትን ይቀጥላል። አንቺም በሚሳኤሎችሽ በቃ በእነዚህ እንዋጋለን። ነገር ግን ያንን ለ5 ቀን ይቆያል አለ። ለምንድን ነው የሚቆየው ተብሎ ለቀረበው ደግሞ ኮምፕሊት ኤንድ አብሶሉት ሶሉሽን እፈልጋለሁ ስላለች ኢራን በሱ ነገር ላይ የተወሰነ ፕሮዳክቲቭ የሆነ ሀሳብ ስላቀረበች ለሱ እድል ለመስጠት ነው ለ5 ቀን የምንቆየው አለ። ምን ለማለት ነው ይሄ? ባለፈው ሰምታችሁ ከሆነ በቃ እኛ ጦርነቱ ላይ አሸንፈናል፣ ስላሸነፍን ሲስፋየር ምናምን የሚባል ነገር ይሄ ተኩስ አቁም የሚባል ነገር የለም፣ ጨርሰናል፣ እንወጣለን፣ በቃ ትንሽ ነው የምቆየው ብሎ ነበረ። አሁን ስታዩት ይሄ ማፈግፈግ ነው የትራምፕ። በቃ በ48 ሰዓት ውስጥ ይህንን ካላረግሽ ይህን አደርጋለሁ ካለ በኋላ ኢራን ቀጥ ብላ እመታለሁ፣ ሃርሙዝን አልከፍትም፣ በቃ የምፈልጋቸውን ቲክቲክ እያደረግኩኝ ከፈለግኩኝ $2 ሚሊዮን እየተቀበልኩኝ አሳልፋለሁ። ከዛ ውጪ በዛ በኩል ማንም እንደፈለገ መሄድ አይችልም አለች። አሁንም አቋሟ ይሄ ነው። ጦርነት አላቆመም። 3ቱ መሰረታዊ ቅድመ ሁኔታዎች ካልተሟሉልኝ እሱ ምንድን ነው? አንደኛ እኔ ሳልፈልግ ነው ጥቃት የደረሰብኝ፣ ለዛ ካሳ ሊከፈለኝ ይገባል። ሁለተኛ ሉዓላዊነቴ መከበር አለበት። ይህንን ሚሳኤል መስራት አለብሽ፣ ይህንን ማድረግ የለብሽም መባል የለብኝም። ለማንም ሀገር የተሰጠው መብት ለእኔ መሰጠት አለበት። ዓለም አቀፍ ሕግ መከበር አለበት። እንደ ማንኛውም ሀገር ነው መታየት ያለብኝ። ማንም ጉልበተኛ መጥቶ ይህን አድርጊ አታድርጊ ሊለኝ አይገባም። ለዚህ ደግሞ ዓለም አቀፍ ባይንዲንግ ሩል የማስማማት አለብን የሚል ነው። ኢራን አብሶሉት ኤንድ ኮምፕሊት ሶሉሽን የሚባለው ነገር እንዲመጣ እኔ አሁን ልላችሁ የፈለግኩት ምንድን ነው እንግዲህ ትናንትና እንዳልኳችሁ አሜሪካ ይህንን ፓወር ፕላንት የሚባለውን ነገር ብትመታ፣ ይሄ ኤሌክትሪክ እንትናቸውን ፓወራቸውን ብትመታ፣ የውሃ ማመንጫቸው ምናምናቸው ሁሉ ቢሰናከል፣ የኢራን ተሰናከለ ማለት የገልፎችንም የእስራኤሎችንም በብዙ ነገር ይጎዳል። ይሄ ሆነ ማለት አሜሪካ በዘመኗ ሆኖ የሀፍረት ትርክት ነው የሚኖራት ማለት ነው። እና ኢራን ከፈለክ ምታ እንጂ እኔ አትምታ ብዬ ለአንተ ሃርሙዝን አልከፍትም ማለት ለምንድን ነው? ቢከፍቱስ በቃ ብትሉ እንትኑ እሽቅድድሙ ምንድን ነው? ትርክት ነው። ምንድን ነው የተፈለገው እዚህ ጋር? ታሪክ በዚህ ዘመን በነበረው ጦርነት አሜሪካ ምን አደረገች፣ ኢራን ምን አደረገች፣ ማ ተሸነፈ፣ እንዴት ተሸነፈ የሚለው ትርክት የሚያስፈልግ ነው። ለቀጣዩ ጀኔሬሽን ይሄ ጦርነት እንዴት ተብሎ ነው መነገር ያለበት? ይሄ ነው የሚፈልገው። ኢራኖች ሽንፈትን ለቀጣዩ ትውልድ ማስተላለፍ አይፈልጉም። ትራምፕም ይሄ የፈሪ ዱላ የሆነ ተግባርን ይሄ የአሜሪካንን ክብር የአሜሪካንን ታሪክ የሚያዋርድ ትርክትን ማስተላለፍ አልፈለገም ማለት ነው። በቃ ኮንቬንሽናል በሆነ ዋር ማለት ነው፣ በሚሳኤል በቃ በባህር ኃይሉም በአየር ኃይሉም ተጠቅሞ ማለት ነው ትክክለኛ ውጊያ ዓለም አቀፍ ሕግ በሚፈቅደው መሰረት ተዋግቶ ማሸነፍ ሳይችል ቀርቶ የህዝብ ተቋማትን እንደዚህ አደረገ የሚባለውን ነገር ማስተላለፍ አይፈልግም። ቪየትናም በቂ ትርክት አላቸው አሜሪካኖች። ኢራን ላይ አፍጋኒስታን ላይ በቂ ትርክት አላቸው። የድል ትርክት አይደለም ያላቸው። ቪየትናም ላይ የድል አይደለም። ኢራቅም ላይ አሁን እየሆነ ያለው የድል አይደለም ሆል ማለት ነው። እና ያንን ትርክት መድገም አይፈልጉም። ሜክ አሜሪካ ግሬት አጌን ብሎ
ሌላ ትንሽ የሚያደርግ አሜሪካንን ትንሽ የሚያደርግ የሚያዋርድ ነገር መጽሐፍ አይፈልግም ማለት ነው። የምናየው አሁን የሆነው ለ5 ቀን ማራዘም ማለት ከፍተኛ ጫና ነው። በትራምፕ ላይ ከፍተኛ ጫና ስላደረ ነው። ከፍተኛ ጫናው ምንድን ነው? በቃ የሚያውቁ ሰዎች ነግረውታል ማለት ነው አጠገቡ። ይሄ ማለት ይሄ ነው። የአሜሪካንን ምስል ያበላሻል፣ ትርክት ያበላሻል፣ ታሪክ ያበላሻል፣ የአሜሪካንን የበላይነት ያዋርዳል። ይሄ መሆን የለበትም ብለዋል ማለት ነው። 5 ቀኑ የበለጠ ይሄ ግፊት በማድረግ የበለጠ በቃ መውጫ በር ፈልጎ ነው እንጂ ካሁን በኋላ ከ5 ቀን በኋላ ይሄንን ፓወር ፕላንት ይመታል ብዬ በግሌ አላስብም። እውነቴን ነው የምላቸው። አንዳንዴ በተናገርኩት ነገር ደስ ይለኛል። አሜሪካን እንደዚህ አይነት ጦርነት ውስጥ መግባት የለባትም። ከገባች ተዋርዳ በጣም ተጎድታ ነው የምትወጣው ብያቸው ነበር። ይኸው ጉዳት ነው ምንም። በቃ አሁን የሀርሙዝ ሰርጥ አልተከፈተም። የዓለም ኢኮኖሚ አሁንም ከመጎዳት አልዳንም። ሜቢ ትንሽ በዚህ የተረጋጋ ንግግር ትንሽ የተወሰነ ፐርሰንት 10% ምናምን የወርቅም የምንም ነገሮች እንትን ሊሉ ይችላሉ፣ መሻሻል ሊያሳዩ ይችላሉ እንጂ አሁንም የዓለምን ኢኮኖሚ ይዛለች። በቃ ተስማማ፣ ካሳ ክፈሉኝ፣ ለሁለተኛ እንደማትነኩኝ ቃል ግቡ፣ ፈርሙ፣ አረጋግጦ ከዛ በኋላ ጦርነቱ ይቁም የሚለው የኢራን ቅድመ ሁኔታ አሁን ባለው ሁኔታ እንዳሸነፈ ነው። ጦርነቱ በእኔ እጅ እንጂ በእነ አሜሪካ እጅ አይደለም የሚለው ትርክት በሚያሳይ መንገድ ነው ወደ 5 ቀን የተዛወሩ። ከ5 ቀን በኋላስ ምን ይመጣል ቢባል አይ ዶንት ቲንክ ሶ። ካሁን በኋላ ፓወር ፕላንት ምናምን የመሳሰሉ ነገሮች ይመታሉ የሚል ግምት አይኖረኝም። ባለው ሁኔታ በጣም ያጠራጥራል እና ዋናው በአሁኑ ሰዓት ትራምፕ እየፈለገ ያለው መውጫ በር ነው። በቃ መውጫ እንዴት ልውጣ ነው። በቃ ኤግዚት ዶር ነው እና የሆነ ቪክቶሪ ፌስ ነው የሚፈልገው። በቃ እንዲያድርጎ ወጣ እንዲባል ያቺን መውጫ ነው፣ ያቺን ቀዳዳ ነው እየፈለገ ያለው ማለት ነው። ለማንኛውም ብዙ እንናገራለን። ዩቲዩብን ሰብስክራይብ አድርጉኝ። የሆነ ሰዓቱ እንዲሞላልኝ ዩቲዩብ ላይ ገብታችሁ ተከታተሉኝ። 100,000 ሰው ቢከታተልኝ ማለት ነው በቃ ቪው ባገኝ ማለት ነው በቃ ዘሆል ሞላ ፖድካስት የተሰራ ማለት ነው። እስቲ